ጤና ይስጥልን አድማጮች፣ አጫጭር ዜናዎችን ይዤ ቀርብ ያለው በዚህ ቻናል አዳዲስና ትኩስ ዜናዎች እንዲሁም እውነተኛ መረጃዎች ይቀርቡበታል። መረጃዎች ሲጫኑ ቀድሞ እንዲደርሷችሁ ሰብስክራይብ እና ላይክ ያድርጉ። ወደ መረጃው አልፋለሁ። በቅድሚያም የእስራኤል አጸፋዊ ምላሽ፣ የትራምፕ ማስጠንቀቂያ ለእስራኤል። ኢራን በሚያዝያ ወር ከአሜሪካ ጋር የተኩስ አቁም ከደረሰች ወዲህ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን አስወነጨፈች። የእስራኤል ጦር የቴሄራን ጥቃትን ተከትሎ በምዕራብና በማዕከላዊ ኢራን የሚገኙ ወታደራዊ ኢላማዎች ላይ ድብደባ መፈጸሙን አስታውቋል ያለው ቢቢሲ ነው። መካከለኛው ምስራቅ ውጥረትም እንደተባባሰ ቀጥለዋል። ይህንንም ተከትሎ የኢራን አብዮታዊ ዘብ ሚሳኤሎቹ ለሳምንት የሚቀጥለው ጥቃት የመጀመሪያው ነው ሲል አስታውቋል። የእስራኤል ጦር በቴሌግራም ገጹ እንዳጋራው በምዕራብና በማዕከላዊ ኢራን የሚገኙ የኢራን ወታደራዊ ኢላማዎችን የእስራኤል የአየር ኃይል ድብደባ መፈጸሙን ገልጸዋል። እስራኤል በተጨማሪም በሰሜናዊ እስራኤል ሚሳኤሎችን ማክሸፏን ገልጻ የደረሰ ጉዳት ስለመኖሩ ግን ያለችው ነገር የለም። በተጨማሪም እሁድ ዕለት እስራኤል በደቡባዊ ቤይሩት የሂዝቦላህ ኢላማዎች ላይ ድብደባ መፈጸሟን አስታውቃለች። ቀጠናው እየተባባሰ ነው። ኢራንም እያስጨነቀች ነው። ለአሜሪካም ሆነ ለእስራኤል እንደታሰበችው ቀላል አልሆነችም። ፎክስ ኒውስ በበኩሉ ትራምፕ ኢራንን ይበቃል፣ ወደ ድርድር ጠረጴዛ ተመለሽ ሲል መናገራቸውን ዘግቧል። ትራምፕ የኢራን ነገር ከቁጥጥራቸው በላይ እንደሆነባቸውና የአሜሪካንን ኢኮኖሚ ክፉኛ እየጎዳ እንደሆነ ተረድተዋል። ትራምፕ የእስራኤል ጠቅላይ ሚኒስትር ለኢራን ሚሳኤሎች የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው የገለጸው አክሲዮስ ለኔታንያሁ እደውልለታለሁ እናም የአጸፋ ምላሽ እንዳይሰጥ እነግረዋለሁ ብለዋል። ሁለቱም የራሳቸው ደስታ አግኝተዋል። ሁለቱም አጥቅተዋል። ተጨማሪ አንፈልግም ብለዋል። ከኢራን ጋር ወደ መጨረሻው ስምምነት ተቃርበናል። ይህንን ማጣት አንፈልግም። እስራኤል ዳግም ጥቃት ከፈጸመች ግጭቱ ለ47 ዓመታት ይቀጥላል ማለታቸውን አክሲዮስ ዘግቧል። የእስራኤል ጦር በበኩሉ በቴሌግራም ገጹ እንደገለጸው ሌተናል ጀነራል ኤልያም ዛሚርን በመጥቀስ ትዕዛዝ እንደተሰጣቸው ጠላትን በቁርጠኝነት መደብደብ እንጀምራለን ማለታቸውን ቢቢሲ ዘግቧል። የትራምፕ ማስጠንቀቂያ ለእስራኤል። ኔታንያሁ ስምምነቱን ከመቀበል ውጪ አማራጭ የለውም አሉ ትራምፕ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ማንኛውንም ስምምነት ኔታንያሁ ከመቀበል ውጪ አማራጭ የላቸውም አሉ ለፋይናንሻል ታይምስ። በተጨማሪም የስልክ ንግግር ባደረጉበት ወቅት እኔ ነኝ ውሳኔውን የምሰጠው፣ እኔ ነኝ ሁሉንም ውሳኔ የምሰጠው ሰጪው ብለዋል ትራምፕ። ከፋይናንሻል ታይምስ ጋር በነበራቸው ቃለ መጠይቅ ስምምነቱ ላይ የተፈጸመው ጥቃት ስምምነቱ ላይ ምንም ተጽዕኖ አይኖረውም ብለዋል። ትራምፕ ከአክሲዮስ ጋር በነበራቸው ቃለ መጠይቅ ወቅት ኔታንያሁ የሰላም ስምምነቱ እንዳይከሽፍ ለማድረግ ለኢራን ጥቃት የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸው ነበር። በመጨረሻም እንዴት ሆኖ እንደሚጠናቀቅ እናያለን ብለዋል ትራምፕ። አድማጮቻችን ለዕለቱ ያዘጋጀነው መረጃ ይህንን ይመስል ነበር። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ አድርጉ። ሰላም።